አላህ አለኝ የሚለው የቂን ውስጣችን ከሰረጸ ሁሉ ነገር ተስተካከለ። ይችን ዘንግተን በሌላ ነገር ጠጋ ማለት ስንጀምር መስመር እንስታለን። በራሳችንም መተማመን የለብንም። በራስ መተማመን የሚባል ደሞ አለ። የሚተማመኑበት አላህ ነው። ይቺ ራሳችን እኛ ያመጣናት አይደለች። ያለኛ ፕሮግራም የመጣን ሰዎች ነን። ያመጣንን ጌታ እሱን ነው አለኝታ አድርገን መኖር ያለብን፣ መተማመን ያለብን ስለ አላህ ነው። ከምንም በላይ ልንመካከል ልንማማር የሚገባው ማፈረካ አላህ ምንድነው አንተን ግብዝ ሽንግል ያደረገ? ወገኖች አሉ፣ ገንዘብ አለ፣ ምን አለ፣ እንዲህ አለ፣ ሌላ መክሉቃት ደካማ ነገር ላይ የምትንጠላጠለው ما غرك بربك الكريم አንተነትህን የሰጠህ አላህ አይደለም? ይሄን ቁመና ያዋቀረልህ አላህ አይደለም? لقد خلقنا الانسان في احسن تقويم ያለው እኮ አላህ በአማረ ቁመና ፈጠር ነው። خلقك فسواك። ስለዚህ ራስህን ማስታወስ فلينظر الانسان مما خلق له ሰው ከምን እንደተፈጠረ ይመልከት። ራስህን ለማወቅ ስትፈልግ ምን ነበርክ? ምንም። ወላላ የምትቆጥረው ካለ ዘር ነው የምትቆጥረው እንጂ አንተ ትንሽ አመታት ነው የምትቆጥረው። ያ የምትቆጥረው ዘር ደግሞ የአምዋት ስብስብ ነው። ለአንተ ምንም የማያደርግልህ وما الناس الا هالك وابن هالك وذو نسب في الحالكين عريقي سو ማለት ይሄ ጠፊ የጠፊዎች ዘር ነው። ጥልቅ ዘር ብትቆጥሩ ወደ ላይ እስከ አደም መቁጠር ብትችል ሁላቸውም አሟቶች ናቸው። ስለዚህ በዘር መመካት ማለት በአሟት መመካት ማለት ነው። ገንዘብሳ ማሉ ظل زائل ብለዋል። እንደ ጥላ ነው። ጧት በዚህ አቅጣጫ ነበር፣ ማታ በዚህ ነው፣ ሌላ ጊዜ ደግሞ ጭራሽም የለም። ما عمدتنا اذن መመኪያችን ማን ነው? አላህ። አላህን እንያዝ እላለሁኝ።